ሰላም ጤና ይስጥልኝ። ንግግሪ በሰዎች ልብ ውስጥ እንዲቀርና ተጽዕኖ መፍጠር እንዲችል ትፈልጋለህ? እንግዲያውስ በሕይወቴ ትልቅ ለውጥ የሚያመጡ 7 ወሳኝ የንግግር ጥበቦችን አብረን እንይ። 7ቱ ዋና ዋና የንግግር ጥበቦች። አንደኛ፣ በትኩረት ማዳመጥ። መልካም ተናጋሪ ለመሆን መጀመሪያ ታላቅ አዳማጭ መሆን ያስፈልጋል። የሰዎችን ሐሳብ ሳታቋርጥ በጥሞና ማዳመጥ ለንግግሬ መሳካት የመጀመሪያው መሠረት ነው። አንዳንድ ሰዎች እኔ ብቻ ልናገር፣ እናንተ ቁጭ ብላችሁ ስሙኝ የሚል እሳቤ አላቸው። እንዲህ አይነቱ ልማድ ትክክል አይደለም። በእርስ በርስ መካከል ያለውን ግንኙነት ያሻክራል፣ ያበላሻል። ስለዚህ ለመደመጥ ማዳመጥ ያስፈልጋል ማለት ነው። ሁለተኛው፣ ቃላትን በጥንቃቄ መምረጥ። የምንመርጣቸው ቃላት ሰዎችን የመገንባት ወይም የማፍረስ ትልቅ አቅም አላቸው። ሁልጊዜም ገንቢ፣ አዎንታዊና ግልጽ የሆኑ ቃላትን መጠቀም ልማዲ እንዲሆን ያስፈልጋል። ቃላትን በጥንቃቄ መምረጥ። ሦስተኛው፣ የድምፅ ቅላጼን ማስተካከል። እንደ ንግግሩ ፍሰት የድምፅ ርዝመት፣ ፍጥነትና ቃና መቀያየር የንግግርን ሳቢነት ይጨምራል፣ ትሕትናን ያሳያል። ሁልጊዜ በአንድ ወጥ ቃና መናገር አድማጭን ያሰለቻል። ለምሳሌ ስንናገር ከፍ ባለ ድምፅ መጮኽ፣ መወራጨት፣ ያዙኝ ልቀቁኝ ማለት የንግግር ዘይቤያችን ወይ ደግሞ በጓደኞቻችን መካከል ያለውን መልካም ግንኙነት ያበላሻል። ስለዚህ ጥንቃቄ ያሻዋል። ጥንቃቄው ደግሞ የድምፅ ቅላጼን ማስተካከል ያስፈልጋል። አራተኛው፣ የአካል ብቃት እንቅስቃሴ። ምን ማለት ነው? ይሄ የሰውነት ቋንቋ፣ የዓይን ግንኙነት፣ ፈገግታና የእጅ እንቅስቃሴዎች መልእክትን በደንብ ያግዛሉ። የአካል ቋንቋ ከምትናገረው ቃል በላይ ለሰዎች ትርጉም ይሰጣል። እጃችን ከምንናገረው ጋር ሲወራጭ፣ ሲንቀሳቀስ፣ የዓይናችን ግንኙነት፣ ፈገግታችን፣ ፊታችን ሁሉ ማንነታችንን ስለሚገልጹ የአካል እንቅስቃሴዎቻችንን በሚገባ ትርጉም በሚሰጠው በሚያስተምር ምሳሌ በሚሰጥ ሁኔታ መጠቀም እጅግ ያስፈልጋል። አምስተኛው፣ ሐሳብን በአጭሩና በግልጽ ማስረዳት። ረጅም ከመናገር ይልቅ ዋናውን ፍሬ ነገር ለይቶ ማቅረብ ንግግርህን ኃይለኛ ያደርገዋል። አላስፈላጊ ዝርዝሮችን በማስወገድ የአድማጭን ጊዜ ማክበር ይገባል። ብዙ ሰዎች አንድን ነጥብ፣ አንድን ጉዳይ፣ አንድን ርዕሰ ጉዳይ፣ አንድን አጀንዳ ለማስረዳት ለመናገር ሲፈልጉ ያስረዝሙታል። አላስፈላጊ ንግግሮች ጣልቃ ይገባሉ። ይህንን ችግር ለመቅረፍ ሐሳባችን ግልጽ መሆን አለበት፣ አጭር መሆን አለበት። ከዛ ማዳመጥ ያስፈልጋል። ስድስተኛ፣ ስሜትን መቆጣጠር። በማንኛውም የንግግር መድረክ ላይ ስሜታዊነትን አስወግዶ በምክንያትና በማስረጃ መነጋገር ይመረጣል። መረጋጋት፣ በራስ መተማመን። ክርክር ደግሞ መሸነፍን ይወልዳል። ከሰዎች ጋር ስንነጋገር ክርክር አያስፈልግም፣ ጭቅጭቅ አያስፈልግም። መረጋጋት ያስፈልጋል። ስሜታዊነትን ማስወገድ ያስፈልጋል። የሰከነ፣ የበሰለ፣ የተመረጠ ንግግር እጅግ ወሳኝ ነው። ሰባተኛውና የመጨረሻው፣ ተገቢውን ጊዜ ጠብቆ መናገር። ምን መናገር እንዳለብህ ብቻ ሳይሆን መቼ መናገር እንዳለብህ ማወቅ ትልቅ ብልህነት ነው። ዝምታ ወርቅ የሚሆንበትና ንግግር የሚፈለግበትን ጊዜ ለይቴ እወቅ። ይህ እጅግ ወሳኝ ነው። ተገቢውን ጊዜ ጠብቆ መናገር። ይህስ በስብሰባ ላይ ሊሆን ይችላል፣ በቤተሰብ ውስጥ ሊሆን ይችላል፣ በጓደኛሞች መካከል ሊሆን ይችላል፣
ስብሰባው ሃይማኖታዊ ስብሰባ፣ የፖለቲካ ስብሰባ፣ የማኅበራዊ ስብሰባ፣ ዕድር፣ ሌላም ሊሆን ይችላል። ስለዚህ ተገቢውን ጊዜ ጠብቆ መናገር ያስፈልጋል። ዝምታም ወርቅ የሚሆንበት ጊዜ አለ። እነዚህን 7 ነጥቦች በተግባር በመለማመድ የንግግር ጥበብህን ማሳደግ ትችላለህ። ከ7ቱ ነጥቦች አንተን በብዛት የሳበ የትኛው ነው? ሐሳብህን በኮሜንት አጋራኝ። ለቀጣይ ቪዲዮዎች ደግሞ የቻናሉ ቤተሰብ መሆን እንዳትረሱ። አመሰግናለሁ።